ሰላም ጤና ይስጥልኝ። በድጋሚ ራሴን ለማስተዋወቅ ስሜ አቢሰሎም ሳምሶን ዮሴፍ ይባላል። ዛሬ በሚኖረው አጠር ያለ የአምስት ደቂቃ ኤፒሶድ ላይ የምናወራው ስለ አይደንቲቲ ዳይቨርሲቲ ኤንድ ፒስ ቢልዲንግ ነው። ሶስቱ ነገሮች በጣም ተያያዥነት ስላላቸው ነገሮች ናቸው። በዕለት ተዕለት እንቅስቃሴያችን ከሰዎች ጋር በሚኖረን ተግባቦት፣ እንደዚሁም ደግሞ ሌሎች ሰዎች ከኛ ጋር በሚኖራቸው ተግባቦት ውስጥ አይደንቲቲ ዳይቨርሲቲ ኤንድ ፒስ ቢልዲንግ ትልቅ ቦታ አለው ማለት ነው። እንዴት ነው የሚለውን ነገር ለማየት እንሞክር። አይደንቲቲ ዲቤቴብል ቢሆንም አንዳንድ ጊዜ ከማህበረሰቡ እንወስዳለን፣ አንዳንድ ጊዜ ከመጣንበት ቤት ወይም ደግሞ ከመጣንበት አካባቢ እንወስደዋለን። ያ አይደንቲቲ ነው። አይደንቲቲያችን በአንድ በሌላ መልኩ ቦርን ሊሆን ይችላል። አንዳንድ ጊዜ ደግሞ ከተፈጥሮም ከሰዎች የምናገኛቸው ነገሮች ይሆናሉ ማለት ነው። አንድ ሰው አይደንቲቲ አለው። ያ አይደንቲቲው የእሱ መገለጫ ነው፣ የእሱ ቫልዩ ነው ማለት ነው። ያንን ቫልዩ በምንም ተአምር መንካት የለብንም። በነካን ቁጥር በገፋን ቁጥር ብዙ ነገሮችን ጥያቄ ውስጥ እንከታለን ማለት ነው። አይደንቲቲን ውስጥ ስንገባ ብዙ አይነት የራሱ የሆነ ቶቶች ወይም ደግሞ አከራካሪ አሻሚ የሆኑ ሀሳቦች ሊነሱ ይችላሉ። ግን ሁላችንም እንደ ቤት ውስጥ ሆኖ የቤት አይደንቲቲ አለ፣ ከጓደኞቼ ጋር የጓደኝነት አይደንቲቲ አለ፣ ስራ ቦታ የስራ አይደንቲቲ አለ። ሰዎች ላይ በየቦታ የሚያንጸባርቋቸው የእነሱ ቫልዩ የሆኑ ነገሮች አሉ እና አይደንቲቲ ከቫልዩ ጋር በጣም ተቀራራቢነት አለው። አንድ ሰው ያዳበረው የእሱነቱ መገለጫ የሆነ ነገር ነው ማለት ነው። ይሄን ነገር ማክበር በጣም ተገቢ ነው። ይሄ እንዳለ ሆኖ ይሄ ካለ አይደንቲቲን የምናውቅ ከሆነ ቀጣይ የሚሆነው ዳይቨርሲቲ በቃ አይደንቲቲን ሪስፔክት የሚያደርግ ሰው ዳይቨርሲቲን ይቀበላል ማለት ነው። ዳይቨርሲቲ ማለት ብዝሃነት ነው። ለምሳሌ አሁን ቤት ውስጥ በምንኖርበት ሰዓት ላይ ቤት ውስጥ ያሉ ልጆች ሁሉ አንድ አይነት ባህሪ አይኖራቸውም። የተለያየ አይነት ባህሪ ሊያሳዩ ይችላል። ተቀራራቢ ሊሆን ይችላል፣ ግን በአንዳንድ ነገሮች ሊለያዩ ይችላል። ያንን አምኖ መቀበል የሚቻልበት ሁኔታዎች በስራ ዓለም ላይ ስራ ቦታ ዓለም ላይ የምናያቸው ሰዎችም ልክ በተመሳሳይ ሁኔታ ማለት ነው። ከአንድ ትምህርት ቤትም ተመርቀው ቢወጡም ከአንድ ዲፓርትመንት ተመርቀው ቢወጡም ግን ስራ ቦታ ላይ የሚያሳዩቸው ባህሪዎች የተለያየ ሊሆን ይችላል። ጥንካሬያቸውና ድክመታቸው ሊለያይ ይችላል ማለት ነው። ኦፖርቹኒቲ የሚጠቀሙበት መንገድና ትሬቶችን የሚያዩበት መንገድ ሊለያይ ይችላል ማለት ነው። ሰው ሁሉ የራሱ ምን አለው ፈልጎት ሳይሆን በነገሮች ውስጥ ኤክስፒሪየንስ ባደረጋቸው ቫልዩዎች ባደረገው አይደንቲቲን ተመርኩዞ ባደረገው እንቅስቃሴ ላይ የተፈጠረ ልዩነቶች አሉ ማለት ነው። እነዛ ልዩነቶች አጣጥሞ መሄድ፣ እነዛ ልዩነቶች እንዴት አድርጌ ነው ኮምፕሮማይዝ እንዳደርገው ግጭቶች ሲነሱ እንዴት አድርጌ ነው ግጭቶቹን ልከላከላቸው የሚሰባ በተለምዶ 5 አይነት የግጭት አፈታት ዘይቤዎች ስላሉ ማለት ነው። ከአንዱ በመሞከር ልዩነት ካለ ልዩነት ለማጥፋት መሞከር ነው። አይደንቲቲን ሪስፔክት ካደረገ ዳይቨርሲቲን ተቀብለን ዳይቨርሲቲን ከተቀበለ ቀጣዩ የሚሆነው ሰላም አለ ማለት ነው። ፒስ ቢልዲንግ ከዛ ይፈጠራል። ኮሚኒቲ ቤት ስለሆነ ከቤት ስለሚጀምር ከራስ ስለሚጀምር ነው እና ይሄን ከማድረግ አኳያ በዚህ ደረጃ አይደንቲቲን ሪስፔክት የምናደርግ ከሆነ ዳይቨርሲቲን የምንቀበል ከሆነ ኢነር ፒስ ይኖረናል ማለት በኢንዲቪጁዋል ሌቭል ደረጃ ማለት ነው። ሰዎች እንዳመጣጣቸው እንደየባህሪያቸው እንቀበላቸዋለን ማለት ነው። ያም ደግሞ የውስጣዊ ሰላማቸውን ደግሞ ኢነር ፒሳችን ላይ ትልቅ ፓወር አቅም ይኖረዋል ማለት ነው። ወይም ደግሞ የሬዚሊየንት ባንካችን ምን ይሆን ይመጣል ከፍ እያለ ይመጣል ማለት ነው። ይሄ ሲሆን በማህበረሰብ ውስጥም ስንኖርም በስራ ቦታ ላይም የትኛውም በምናደርገው አውድ ላይ በሰዎች ዘንድ ተቀባይነት ይኖረናል ማለት ነው። ነገር ግን ከሰዎች ጋር በምንኖርበት ሰዓት ላይ መለኪያችን የኛ መለኪያ ወይም ደግሞ እኛ ያስቀመጥነው ኖርም ወይም ሰዎች ፐርፎርም እንዲያደርጉ የጠበቅነው ሚኒመም ያስቀመጥነው መለኪያ ካለ ያ መለኪያ ካላሟሉ ፕሪጃጅ የምናደርግ ከሆነ ፕሬጁዲስ ኮንፈርሚቲ ውስጥ የምንገባ ከሆነ አንድም ሰዎችን ሰላም እናወካለን፣ ሁለትም የኛም ሰላም ይታወካል ማለት ነው። ስለዚህ መነሻ የሚሆነው ቫልዩ ማወቅ ነው። ሰዎችን ቫልዩ ሪስፔክት ማድረግ ነው። የመጡበትን መንገድ ከተረዳን ልዩነት እንዳለ ካመንን ከተቀበልን ሰላም ግንባታ ወይም ደግሞ ኢነር ከራሳችን የሚጀምር በማህበረሰብ ደረጃ የሚሄደው ከዛ ማለት በተርፍላይ ኢፌክቱ ከኮሚኒቲም ከፍ እያለም ከአካባቢው ወደ ሀገርም ከፍ እያለ ይሄዳል ማለት ነው። ዛሬ ለማንሳት የፈለኩት ይሄን ነጥብ ነው። አይደንቲቲ ዳይቨርሲቲ ኤንድ ፒስ ቢልዲንግ በጣም ተያያዥነት ያላቸው ነገሮች ናቸው። ሲታዩ በጣም ትንሽ ይመስላሉ፣ ነገር ግን ቶቱ በጣም ኢምፓክትፉል ነው፣ በጣም ጠቃሚ ነው። ሊሰራበት፣ ልናነብበት፣ ልንረዳ የሚገባው ነገር ነው እና በቀጣይ ደግሞ ወደ ሌላ ኤፒሶድ እመጣለሁኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። መልካም ጊዜ